ሰላም ጤና ይስጥልን። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ መረጃዎችን አደርሳችኋለሁ። አብራችሁን ቆዩ። መከላከያ የኢትዮጵያ የልማትና የብልጽግና ወሳኝ ምሰሶ ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ በድሬዳዋ ከተማ የተገነባውን ዘመናዊ የመኖሪያ አፓርታማና የምስራቅ እዝ ደረጃ 3 ሆስፒታልን መርቀው ከፍተዋል። መከላከያ የኢትዮጵያ የልማትና የብልጽግና ወሳኝ ምሰሶ መሆኑን የገለጹት ጠቅላይ ሚኒስትሩ ተቋሙ እንደ ሀገር ያሉብንን የልማት ክፍተቶች በመሙላት ላይ እንደሚገኝም ጠቁመዋል። ከቅርብ ዓመታት በፊት የሰራዊቱን ስንቅና አልባሳት ከውጭ ገቡ እንደነበር ራሱ ጠቅላይ ሚኒስትሩ መከላከያ ለኢንዱስትሪዎች በሰጠው ትኩረት ከስንቅና አልባሳት አልፎ በተተኳሽም ጭምር ራስን በመቻል ለገበያ እስከ ማቅረብ መድረሱን ጠቁመዋል። መከላከያ በኮንስትራክሽን ዘርፉ ደረጃቸው ከፍ ያለ ውብ ካምፖችን በራሱ አቅም እየገነባ መምጣቱንም ገልጸዋል። ሀገራችን ከአፍሪካ አነስተኛ በጀት ለሰራዊቱ ከሚመድቡ ሀገራት አንዷ ብትሆንም ሰራዊቱ በጀቱን በቁጠባ በመጠቀም በዘርፉ ብዙ የልማት ስራዎች ላይ ውጤታማ ተግባራትን ማከናወኑ ለሀገር ኩራት መሆኑና በቀጣይም መንግስት ድጋፉን አጠናክሮ እንደሚቀጥል አረጋግጠዋል። ጠንካራ መከላከያ መገንባት ሀገርን ለትውልድ ለማሸጋገር ወሳኝ መሆኑን የጠቀሱት ጠቅላይ ሚኒስትሩ ተቋሙ የጀመረውን ሁለንተናዊ ጥረት አጠናክሮ እንዲቀጥልም አሳስበዋል። ከአፍሪካ አንጋፋ የነበረው የሐረር ወታደራዊ አካዳሚ ላይ በትኩረት በመስራትም ወደ ነበረው ገናናነት ለመመለስ መከላከያ በትኩረት እንዲሰራም ጠይቀዋል። በምስራቁ የሀገራችን ክልል በታየው አበረታች ለውጥ መደነቃቸውንና ላገኙት ፍቅርና አቀባበልም ምስጋናቸውን አቅርበዋል። በዝግጅቱ ላይም ቀዳማዊት እመቤት ዝናሽ ታያቸው፣ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ፣ የድሬዳዋ ከተማ ከንቲባ አቶ ከድር ጁሃር፣ ከፍተኛ የሰራዊቱ አመራሮችና የመንግስት የስራ ኃላፊዎች ተገኝተዋል። በዚህ ዕለትም ሀገሩን የሚወድ ህብረ ብሔራዊ ለሀገሩ ሉዓላዊነት የሚታገል ፕሮፌሽናል ሰራዊት መገንባቱን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። በድሬዳዋ ከተማ የተገነባው ዘመናዊ የመኖሪያ አፓርታማ የምስራቅ እዝ ደረጃ 3 ሆስፒታልና በክፍለ ጦር መኖሪያ ካምፕ ምረቃ መርሃ ግብር ላይ የተገኙት የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሀገር ወዳድ ህገ መንግስቱንና የሀገሩን ሉዓላዊነት የሚጠብቅ ፕሮፌሽናል ሰራዊት መገንባቱን ገልጸዋል። በሀገራችን የመጣውን ለውጥ ተከትሎ ተቋሙ ባደረገው ሪፎርም መነሻነት በርካታ አበረታች ለውጦች መመዝገባቸውንም ጠቁመዋል። መከላከያ ህይወቱ የተስተካከለ ፕሮፌሽናል ሰራዊት ለመገንባት ከ65 በላይ ግዙፍ ፕሮጀክቶችን እያከናወነ እንደሚገኝ የጠቆሙት ፊልድ ማርሻል ብርሃኑ ጁላ ያሉንን ውስን በጀት በቁጠባ በመጠቀም የሰራዊቱን ህይወት የማሻሻል ስራዎች ተጠናክረው ይቀጥላሉም ብለዋል። ለምረቃ የበቁት ግንባታዎች በመከላከያ ኮንስትራክሽን ኢንተርፕራይዝ ተቋራጭነት፣ በመከላከያ መሐንዲስ ዋና መምሪያ ባለቤትነት፣ በመከላከያ ኮንስትራክሽን ዲዛይን ድርጅት የተገነቡ ሲሆን የመከላከያ ግብአት ማምረቻ ድርጅት የግንባታ አቅርቦቶችን መሸፈኑም ታውቋል። በሰላም ማስከበር የተገኘው ድል በግንባታው መስክም ተደግሟል ሲሉ ሌተናል ጀነራል ደስታ ብቼ ተናገሩ። በመከላከያ መሐንዲስ ዋና መምሪያ ተገንብተው ለምረቃ በበቁት ፕሮጀክቶች ላይ የተገኙት የመከላከያ መሐንዲስ ዋና መምሪያ ኃላፊ ሌተናል ጀነራል ደስታ ብቼ መምሪያው በአነስተኛ የሰው ኃይል በርካታ ውጤታማ ስራዎችን እያከናወነ እንደሚገኝ ገልጸዋል። መከላከያ የሰራዊቱን የመኖሪያ ቤት ችግር ከመቅረፍ ባለፈ የካምፖችን የውሃና የመብራት አቅርቦት በመፍታት አመርቂ ተግባራትን እያከናወነ እንደሚገኝ ጠቁሟል። ዋና መምሪያው የኮርና የክፍለ ጦር የመኖሪያና የማሰልጠኛ ካምፕ ሆስፒታሎችና ዴፖዎችን በራሱ አቅም እየገነባ እንደሚገኝም ገልጸዋል። ከሀገራዊ ለውጡ በፊት ተጀምረው ያልተጠናቀቁ ግንባታዎችን ዲዛይን በማስተካከልና በጀት በማስመደብ በማጠናቀቅ ለተጠቃሚ እንዲውሉ መደረጉንም ተናግረዋል። በዋና መምሪያው ባለፉት 5 ዓመታት የተከናወኑት ግንባታዎች ብዛትና ጥራት ታሪካዊ መሆኑን የጠቀሱት ጀነራል መኮንኑ በዕለቱም ተመርቀው ለምስራቅ እዝ የተላለፉት ግንባታዎች የዚሁ አካል መሆናቸውን ገልጸዋል። ለዋና መምሪያው ውጤታማነት የተቋሙ የተለያዩ ክፍሎች ላደረጉት ድጋፍ ያላቸውን ምስጋና አቅርበው በተለይም የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ላደረጉት የቅርብ ክትትልና ድጋፍ ምስጋና አቅርበዋል። በመጨረሻም ከውጭ ወዳገኘነው መረጃ አለፍኩኝ። የሞተራይዝድ ሻለቃው በላቀ ወታደራዊ ዝግጁነት ደረጃ ላይ እንደሚገኝ ተገለጸ። በደቡብ ሱዳን የ19ኛ ሞተራይዝድ የኢትዮጵያ ሰላም አስከባሪ ሻለቃ በላቀ ወታደራዊ ዝግጁነት ደረጃ ላይ እንደሚገኝ በደቡብ ሱዳን የሰላም ማስከበር የሴክተር ሳውዝ ኢንስፔክሽን ቡድን ገልጿል። የኢንስፔክሽን ቡድኑ 19ኛ የኢትዮጵያ ሰላም አስከባሪ ሻለቃ የወትሮ ዝግጁነት ደረጃን በፍተሻ ካረጋገጠ በኋላ ሻለቃው በተሟላ የዝግጁነት ቁመና ላይ እንደሚገኝ አስታውቋል። የሴክተር
ሚስተር ሳውዝ ምክትል አዛዥ ኮሎኔል ፌርዶስ አህመድ ቡድኑ በቆይታው የሰራዊቱን የዝግጁነት ደረጃ ማረጋገጡና በተጨባጭ የግዳጅ አፈጻጸሙን በከፍተኛ ደረጃ ላይ በመገኘቱ ለደቡብ ሱዳን የሰላም ማስከበር ተልዕኮ ስኬታማነት ያለውን አስተዋጽኦም አብራርተዋል። ምክትል አዛዡ በሻለቃው የግዳጅ ቀጠና የተፈጠረውን የሰላም መደፍረስ በፍጥነት በመቆጣጠር በተለይም ከአፈና በማስወጣት የቆሰሉ ሲቪሎችን በማከም የተቃጠሉ ቤቶችን በፍጥነት ደርሶ ጉዳትን በመቀነስ ሻለቃው ያስመዘገበው ውጤት ለተልዕኮ ስኬት ከፍተኛ ድርሻ ማበርከት መቻሉን ገልጸው በስራ አፈጻጸማቸው የላቀ ውጤት ላስመዘገቡ አባላት የእውቅና ሰርተፊኬት አበርክተዋል። የ19ኛ ሻለቃ አዛዥ ኮሎኔል አለሙ ኪንኪና በበኩላቸው የኢንስፔክሽን ቡድኑ የሰራዊታችን የዝግጁነት አቅም በምን አይነት ደረጃ ላይ እንደሚገኝ በማረጋገጥ የተሰጠው አስተያየት ሰራዊታችን የሀገሩን ስምና ዝና ጠብቆ ተልዕኮን በድል እየተወጣ መሆኑን የሚያሳይ በመሆኑ የተሰማቸው ደስታ ከፍተኛ መሆኑን ገልጸዋል። ሻለቃው የተሰማራበት የግዳጅ ቀጠና ሰፊ የተፈጥሮ መሰናክሎች የበዙበት እንዲሁም ግጭቶች የሚስተዋሉበትና ከፍተኛ ትኩረት የሚሻ እንደሆነ የጠቀሱት ኮሎኔል አለሙ ሰራዊቱ ወታደራዊ ዝግጁነቱን በማሳደግ ላበረከተው አስተዋጽኦ የሰራዊቱን የህዝባዊነት ባህሪ የሚያረጋግጥና የበለጠ እንዲሰራ የሚያነሳሳው መሆኑንም አብራርተዋል። የመከላከያ ሰራዊት ዩቲዩብ ቻናል ተከታታዮቻችን ወቅታዊ መረጃዎቻችን እነኚህን ይመስሉ ነበር። ቻናላችንን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛለሁ። በያላችሁበት መልካም ጊዜ